አንድ ሐዲስ ልንገራችሁ። በኒ እስራኤል ዘመን ረሱል ሰለላሁ ዐለይሂ ወሰለም የተረኩልን ነው። ከኔ በፊት በነበሩ ህዝቦች ዘመን ይላሉ አንዲት በግየቱ ምን በጋያ በኒ እስራኤል አንዲት በዝሙት የምትተዳደር ሴት ነበረች። ስራዋ ዝሙት ነው። በዛ ነው የምትተዳደረው። እቺ ሴት አንዴ ውሃ ልትጠጣ ጠምቷት ወረደች። ጉድጓድ አለ። ከጉድጓዱ ስር ወርዳ ጠልቃ ጠጣ ስትመለስ ጉድጓዱ ጫፍ ላይ አንድ ውሻን ተመለከተች። በጣም ውሃ እንደጠማው ያመላክታል። አፈሩን እርጥቡን አፈር ውሃ ባገኝ ብሎ በመላሱ ይልሰዋል። ከዛም ብላለች ይህ ውሻ እኮ እኔ እንደጠማኝ ነው እኮ የጠማው። በጣም አዘነችለት። በምን ጠልቃ ታጠጣው? ያዘችው ዕቃ የለም። ለራሷ በእጇ ዘግና ነው ጠጣ የመጣችው። ወረደችና ይላል ረሱል ሰለላሁ ዐለይሂ ወሰለም ጫማዋን አወለቀችው። በጫማዋም ውሃ ይዛ ወጣችና ውሻውን አጠጣችው። የዘኔታ መገለጫ። አላህም ይላሉ ነቢ ሰለላሁ ዐለይሂ ወሰለም በዚች ዘኔታዋ መሐርታ ለገሳት ይላል። ምንድነው የሰራችው? ወረደች፣ በጫማዋ ቀርታ ውሻውን አጠጣችው። አላህ ይህን ክስተት አየ። ለእንስሳ ስታዝን ተመለከታት። የሰው ልጆች ሁሉ ፈጣሪ አላህ ይችን ሴት መሐራት ይላሉ። ሕይወቷ ሙሉ እኮ ዚና ነው፣ ዝሙት ነው የምትሰራው፣ በዛም ነው የምትተዳደረው።